لا أما ديمو فنيان أما بوريسا نوف كل جاتي نمبوا كنا بودا أبجوسي يودن ديسن يودن ديسن hundi keessan mucatti tokkoon qaba mucatti kana soofsistee ta oro gift mucatti kana irratti afaan ishee irratti madaa ishee waan isheen turte waan isaan turan irratti ishee irratti illee dhaggeessiteetta oomoo calleettee kan Mansuur dubbate qofa qabattee dubbachaa jirta ammaati. Madaa ishee isa kam? Maal beet soofsistee ta ishee. Hawi madayo jaratini wala reol wal madesani Dhaggeessa madayo qabate madake ormaanao kinjettu maaliif si waraana waan ta'eef isiitu jalqaba madaasi madaasi no oro deebisi oro na dhagayi madaa kankee orma jala qabatte ormisi waraana isiitu dhaqee madaasi orma jala qabate naa hooqaa jedhe otuu dhufteenu jala qabatte madaakoo naa hooqaa nuun jetteenu dhiigasiiti madaasii sana qorichatti naqnee suutumaan fayyifnee fi suutumaan kunuunsa goonee fi akkasiin akka ወንድ እናንተ እኔ ቦታ ሁናችሁ ይሄ ነገር ቢፈጠርብህ ምንድነው የምታደርገው? ወላሂ ፈጣሪ ምስክሬ ነው። 10 ዓመቴ ነው መንሱር እዚህ ሀገር የትኬት ብር የለኝም እባክህን ከዚህ ሀገር ትኬት ቆርጣ አስወጣኝ ያለ ሰው አለ። አሜሪካ የሚኖር 10 ዓመት የኖረ ሰው የሆነ ነገራችሁ አንዴ ከተበላሸ እዛ ሀገር ላይ ተበላሸ ማለት ነው በቃ። ነፍሴ እኔ እኮ ኢትዮጵያ ውስጥ ብከስር ለአንድ ዓመት መክሰሬን ሳላሳውቅ እንዲሁ ጽድት እያልኩ እየሳቅኩ ለአንድ ዓመት የሆነ ቦታ እየኖርኩ መኖር እችላለሁ። ወንድሜ አሜሪካ ግን ለ3 ወር ክሬዲት ከተበላሸብህ ዘመድ ከሌለ የሆነ ነገር ማድረግ ካልቻልክ መስራት ካልቻልክ በረንዳ ነው የምትወጣው። የሚያይል ሰው የለም። እኔ እኮ ኢንዶኔዥያ ሂጄ የአንድ ዓመት የቤት ክራይ ከፍዬ እምበላውን አጥቼ በተከታታይ ኢንዶሚ ለ3 ወር ታገኝ ምናልባት የ2 ወር ወይ የ3 ወር ሊከፍልልህ ይችላል። የ3 ወር ሊከፍልልህ እሱም ደግሰው ብታገኝ ነው ወንድም ወቅ ይሄንን አረብ ሀገር ያላችሁ ዱባይ ያላችሁ ምናልባት እናንተ ላይፍ ሳይክላችሁ ጥሩ ሊሆን ይችላል። ብዙ ኢትዮጵያውያን ታገኛላችሁ። የላይፍ ሲስተማችሁ ጥሩ ሊሆን ይችላል። ጓደኛ ይኖራችኋል፣ ዘመድ ይኖራችኋል። ችግር ቢፈጠር በቃ አልቻልክም አይደል መኖር አዲስ አበባ ትመጣለህ፣ እናት ጋር ትገባለህ፣ ገጠርም ትሄዳለህ። ቢያንስ ማደሪያ አታጣም። አሜሪካ እኮ ነፍሴ ከተበላሸብህ እኮ ተበላሸብህ ነው። በረንዳ ነው የምትወጣው እኮ ሱሰኛ ነው የምትሆነው እዛ ሴት ቢፈጠርና አሁን አልহামዱሊላህ እኔ አላህ ቅድም እንዳልኳችሁ ለአንድ እናት በንጹህ ልብ የሰጠዋት ያበላዋት ምግብ ኦር ደግሞ ለአንድ እናት የገዛሁት ምጣድ የመጀመሪያ እንጀራ ጋግራ ከሸጠች በኋላ ባገኘችው ገንዘብ ደስ ብሏት የመረቀችኝ ምርቃት አልহামዱሊላህ አላህ አድርሶልኝ ሊሆን ይችላል። ይሄንን ጉዳይ ወደ ራሳችሁ ወስዳችሁ ይዩት። አሜሪካ ትኖራለህ። ይሄ ነገር ቢፈጠር እንዲህ ቢሆን ካወራኝ ምንም ነገር ማድረግ አልችልም። ኦፍ ኮርስ ግን እንደዚህ አይነት ነገር ህይወታችሁ ላይ ሊወጣ ይችላል፣ ሊያጋጥማችሁ ይችላል። እኔ አሁን አሜሪካ የታላችሁ ወንድሞቼ ትኬት ቁረጡና ኢትዮጵያ መልሱኝ፣ በቃ እንደዚህ አይነት ነገር ደርሶብኛል ብል ወላሂ ታዝናላችሁ ሁላችሁም። ማድረግ እየቻልክ ደግሞ ማድረግ የማትችለው ምን ያክል ውስጣችሁ እንደሚጎዳ አስበው። እኔ 1.7 ሚሊዮን ኦልሞስት 10,000 ምናምን ሰው ነው የሚቀረው። 1.7 ሚሊዮን ሰው ነው ፎሎ የሚያደርገኝ። ከዚህ ውስጥ የሆነ ፖስት ባደርግ አሜሪካ ላይ የትኬት ብር አጥቼ እንደዚህ በረንዳ ላይ ነኝ ብል 100,000 200,000 ሰው ጋር ይደርሳል። ከልቡ አዝኖ ግን 10 ሰው ሊመጣልኝ ይችላል ወይ 2 ሰው ሊመጣልኝ ይችላል። ትኬት ይቆርጥልሃል፣ ወደ ሀገር ትሳፈራለህ ማለት ነው። ያኔ ግን ምንድነው የሚባለው? ይሄው መንሱር እንደዚህ ሆኖ እንደዚህ ገብቶ ሰው ገንዘብ አዋጥቶለት ትኬት ተቆርጦለት በረንዳ አድሮ እንደዚህ ሆነ ነው የሚባለው። ግን አልহামዱሊላህ ታፕ 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 3000 ሰው ታፕ ታፕ ፕሊዝ። ብዙ ሰው ከጎኔ ሆኖ በቃ ተፈጥሯል አምላክን አመስግን ያሉኝ በቃ
ትክክል ነህ፣ ይሄ አክሽን ትክክል ነው ያሉ ብዙ ሰዎች አይቻሉ። በኮሜንትም የተወሰኑ ሰዎች ደግሞ እንዲሁ ዝም ብሎ ለምን ሽቶ ይቀባል ብለው ደግሞ እናቱን ለምን እዛ አልተዋረደም? ለምን እዚህ ተመልሶ መጣ? ለምን እዛ አልታሰረም? የሚል ደግሞ ምንም እኮ አይጠቀምም። ወላሂ ምንም አይጠቅምም። እኔ እዚህ ብኖር ቲክቶክ ላይ ተቀብቼ ሽቶ ብነፋ ይሻላል። እውነቴን ነው የምነግርህ። እኔ ችግር ውስጥ ገብቼ ደስ ከሚል ምንም ላላረግልህ ይችላለሁ። ምንም ነገር ላልፈጥርልህ ይችላለሁ ህይወትህ ላይ ግን ቢያንስ በቃ የሆነ ሰዓት ላይ ቲክቶክ ላይ መንሱርን አውቀው ነበር እኮ ትላለህ። ሉክ የስንት ሰው ህይወት ተበላሽቷል። ቲክቶክ ላይ ያልወጣ ሶሻል ሚዲያ ላይ ያልወጣ የስንት ሰው ህይወት ተበላሽቷል። ወንድሞቼ እወቁ ይሄንን። እኔን ግን ፈጣሪ ረድቶኝ ቢያንስ ወደ ሀገሬ ተመልሻለሁ። this is chance። እኔ ቅድም እንዳልኳችሁ ከበጣም መጥፎ ነው የምመርጠው። መጥፎ የትኛው ነው መሰላችሁ? ሰው ያንተን ታሪክ ሰምቶ ወሬ አድርጎ ሲስቅብህ፣ ሰው ያንተን ታሪክ ሰምቶ ሲያዝን ምናምን። እኔ እኮ ባይዘዌ አሜሪካ በሄድኩበት ሰዓት ይሄኛው አንደኛው ፓርት ባይሳካ በሪፉጅ በጥገኝ በሆነ ነገር አሜሪካ የመቅረት እድሌ እጅግ በጣም ሰፊ ነው። እናንተም ታውቃላችሁ አሜሪካ ያላችሁ ሰዎች። ግን በተአምር ለኔ ያ ህይወት ሊሆን አይችልም። በቃ እኔ አገሬ ላይ ደስተኛ ነኝ። ምንም አንተ አሁን ሀብታም ነኝ እላለሁ አይደል? እኔ ላታምን ትችላለህ። እምንም አትመንም። ኢትዮጵያን ግን እወደዋለሁ። ፖለቲካ አይደለም ባይዘው። ይሄ አንዳንድ ሰው አይስማማውም። ውጭ ሀገር እኔ አሁን ኢንዶኔዥያ ሂድ ብትለኝ እስማማኛል። ኑሬ አውቃለሁ፣ ደስ ብሎኝ አውቃለሁ፣ ቸግሮኝም አውቃለሁ። እዛ ግን ከኢትዮጵያ መውጣት ደግሞ የማይፈልግ ኦፖርቹኒቲ ያለው ስንት ነገር ማድረግ የሚችል ሰው አለ። ፈጣሪ ምስክሬ ነው። መቅረት አቅቶኝ እንዳይመስልህ። በምንም ውሰደው። ግን ትልቁ ነገር እኔ ከበጣም መጥፎን መርጬ መጥቻለሁ። አልሐምዱሊላህ። በህይወት ላይ አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ አንፍረድ ቸኩለን። ለምን አንተ ላይ ነገር ሊመጣ ይችላል። ብዙ ጊዜ ትክክል ነው ብለህ የምታደርጋቸው ጉዳዮች መጨረሻው መጥፎ ይሆናሉ። ይብዛ የሚነስም በ1000 ብር ካፒታል የሚኖረኝ 50 ብር ካፒታል የሚኖረኝ አመ ቢዝነስማን ዋቴቨር። አንተ ጉረኛ ነህ ምንም የለህም በለኝ። መጨረሻ ላይ ግን የተሳሳትከው ነገር አለ። ስትነቃ ምን ሆንኩ ትላለህ። ከዛ ይመለሳል ሁሉ። በቢዝነስ ደግሞ ስትወስደው የሆነ ዕቃ አምጥተህ ረዥም ጊዜ አቆይቶ አክስሮም ይለያል። ፈጣን ኪሳራ ግን ትርፍ ነው ማለት እኔ በህይወት ፕሪንሲፕሌ ፈጣን ኪሳራ ለኔ ትርፍ ነው። ፈጣን ኪሳራ ወዲያው ከስረ የምታተርፈው ትርፍ ነው ብዬ ነው የማስበው። የከሰርከውን ከስረ ወዲያው የሆነ ብር አለ፣ ሌላ ስራ ላይ ደግሞ ሙቭ ታደርጋለህ። ዛትስ ዋይ በዚህ አጋጣሚ ይሄ ሰሞኑን የተፈጠረው ነገር ለእናንተ ትምህርት ሊሆናችሁ ይገባል። በተለይ ውጭ አገር ጋር ያላችሁ ነገር በጣም ጥንቃቄ ይፈልጋል። አሜሪካ የምትኖሩ ወንድም እህቶቼ እጅግ በጣም ትረስት ሚ። ወንድምህ አሜሪካ ሊኖር ይችላል። እሱ $1000-2000 ሲልክልህ ኢዝሊ እየላክልህ እንዳልሆነ አንተ አይገባህም፣ እሱ ግን ይገባዋል። እኔ አንድ ታሪክ ልንገራችሁ፣ ስም አልጠራም። የሆነ አበሻ ምግብ ቤት ልገባ ገባው። እችን ልጅ ታውቃታለህ አለኝ አንዱ። አላውቃትም አልኩት። እሷም እያየችኝ ነበር። እንዲህ እኮ ታዋቂ ጊፍተር ነች አለኝ። ጊፍተር በጣም አንበሳ የምታወርድ ምናምን ታዋቂ በቃ ብር አላት ምናምን የምትባል። ከዛ አንድ ፍሬንዳችን መጣ። እሱ ሶሻል ሚዲያ ሰው አይደለም። ከእሱ ጋር ይተዋወቃሉ። ሰላም ተባባሉ ምናምን ቁጭ አለ መጥቶ 1200 ብር 600 ብር አዋጥተው ቤት አብሮ ይኖራሉ። የዚህኛውን ወር 600 ብር ግን አልከፈለችም። አንበሳ ግን ቲክቶክ ላይ ታወርዳለች። ይሄም ላይፍ አለ ልላችሁ ብዬ ነው። አንዳንዱ ደግሞ በጣም ብር እያገኘ አንበሳ የሚሰጠውም ፈጣሪ ምስክሬ ነው። ፍሪ መኒ ኖ ፍሪ ላንች ነው። ኖ ፍሪ ላንች የሚሉት ነገር አላቸው። ምንም አይነት ነገር ያለ ገንዘብ የለም። 8 ሰዓት ስራ ሰርቶ ላይፍን በጣም ከፍ ማድረግ አይቻልም። አሜሪካ ውስጥ በጣም ፕሮፌሽን ካልሆንክ በስተቀር የግድ 2 ስራ ነው የምትሰራው። 16 ሰዓት
ባይዞዬ መጠንቀቅ ያለባችሁ ወንድሞቼ አሜሪካ የ8 ሰዓት ስራ ስትባል 8 ሰዓት ቁጭ ብለህ የምትሰራ ከሆነ 8ቱን ሰዓት ቁጭ ብለህ ነው የምትሰራው። የሻይ ሰዓት ሊኖር ይችላል፣ የረፍት ሰዓት ሊኖር ይችላል። ግን 8ቱን ሰዓት ቁመ ነው ወይ ቁጭ ብለህ ነው የተሰጠህ ሪስፖንሲብል። እዛ አገር ላይ ከዛች ቦታ ላይ መነቃነቅ አትችልም። እንደገና ደግሞ ሌላ 8 ሰዓት እየጠበቀህ ነው ማለት ነው። ከዛ በኋላ ደግሞ ድራይቭ አድርገህ ቤት ገብተህ ትዳር ላይኖር ይችላል። ትተኛለህ፣ ወዲያው ደግሞ ትነሳለህ፣ ወደ ስራ ትሄዳለህ። በጣም ስትራግል ነው። በጣም ስትራግል በቃ ከህይወት ጋር እነሱ ምን አድርገዋል መሰለ ኦፖርቹኒቲውን ከፍቶልሃል። በየቦታው በየሰፈሩ ስራ አለ። በፈለከው አይነቱ መንገድ አሜሪካ ውስጥ ስራ ትሰራለህ። በሆነ ነገር ክሬት አድርገው ግን የሰጠውን ነገር ደግሞ ይቀበሉሃል። እኔ እኮ ጀስት በኖርማል ምንም ነገር ሳይኖረኝ ብድር ተበደር ይሉሃል ደውሎ። ይሄው እዚህ ያሉ ሰዎች ያውቃሉ። ክሬዲት ውሰድ ይሉሃል፣ ብድር ውሰድ ይሉ። አንዴ ብድር ውስጥ ስትገባ በቃ ሲስተም ውስጥ ገብተሃል አንተ። ባይ ኤኒ ሚንስ ከሆነ ቦታ ነገር የምታደርገውን ነገር በቃ ለዛች ክፍያ ስትል ትደክማለህ፣ ትሮጣለህ፣ ትደክማለህ፣ ትሮጣለህ። ሞስትሊ በቃ የተወሰነ ውስን ሰዎች ካልሆኑ በስተቀር በተለይ ትዳር የሌላቸው ወንዶች ሶሪ ቱ ሴይ ዛት ላይፋቸው ከባድ ነው። በጣም የሚኖሩበት ኑሮ ስታይሉ በጣም ከባድ ነው። ለምን? አንደኛ ጊዜው የለም። አልጋ አጽድቶ ቤቱን አጽድቶ ጫማውን አስተካክሎ በጠዋት ወደ ስራ ሂዶ እንደገና ተመልሶ ምን አድርጎ ምናምን ቤቱ ራሱ በቃ ምዝረብል ነው። ትዳር ያላቸው እንኳ በሁለት መንገድ ስለሚያገኙ ቢያንስ እሷ ነገር ትሰራለች፣ ቤት ማጽዳትም ጊዜ የሆነ ነገር ብቻ ይኖራል፣ ደስ እያላቸው ይኖራሉ። ትረስት ሚ የአሜሪካ ትዳር ልንገራችሁ። አሜሪካ ያሉ ሴቶች ጸዳ ያለች ሴት ለማግባት ከፈለግ ኩክ ማድረግ እንደምችል ካላወቀች አታገባህም። በቃ ወንድየው ኩክ ማድረግ መቻል አለበት፣ ፓሽኑ መሆን አለበት። ለምን እንደ ኢትዮጵያ ቁጭ ብዬ አግብቼ እበላለሁ ካልክ አይሆንም። ሲስተሙ ራሱ አይፈቅድልህም፣ አትችልም። ልጅ ደግሞ ከወለድክ ሚስት የሆነ ቦታ ትሄዳለች፣ አንተ ፍሪ ኮንክ ልጅ መጠበቅ መቻል አለብህ። እንደገና ደግሞ የሆነ ነገር እንግዳ ሲመጣ ምን ሲል በሆነ አጋጣሚ ነገር ቢፈጠር እኔ የሆነ ቤት እንግድነት ሄድኩ። አም ሶሪ ግን እዚህ ውስጥ እየሰማኝ ከሆነ ወይ ደግሞ ባለቤቱ እየሰማሽኝ ከሆነ በጣም ይቅርታ እሺ። ቤቱ ሄድኩኝ ምናምን በቃ ጽድት ያለ ቤት አለው አልহামዱሊላህ። ከተወሰነ ዓመት በፊት ጥሩ ቤት ገዝቷል። $400,000 ምናምን ነው። አሁን ወደ $800,000 $1 ሚሊዮን ብር ምናምን ዶላር ያወጣለታል። ጥሩ በቃ የሚያምር ቤት ነው። ከዛ ሄድኩኝ። ሲሄድ ተደዋውሎ ምናምን እሷ ጽድት ብላ ጠበቀችው ማለት ነው። ልጅ አለ ገና የ3 ወር የ2 ወር ልጅ ቤት ውስጥ አለ። ከዛ ለባበሰችና አም ሶሪ መንሱር አንድ ጉዳይ ስላለኝ ነው በቃ ምናምን ነገር ብላ ላጥ ብላ ሄደች። ጋሼ ልጅ ይዞ ምግቡንም እየሰራ እንትን ይለኛል። ምንድነው? ምን አይነት ነገር ነው? ደስ አላላትም የኔ መምጣት ሉክ ደስ አላላትም ማለት ነው። በቃ ከራሴ ጋር ትግል ጀመርኩ ነኝ። ከዛ ምን ላግዝ እኔም መንሱር ትጨናነቃለኝ። ያንተ መምጣት አንደኛ እሷ አታውቅም። አሁን ነው የደወልኩላት። ቀጠሮ ነበራት። በቃ እኔ ልጅ ዛሬ ልጅ ነኝ የሚይዘው፣ እሷ ስራ ስላላት ስራዋ ነው የምትሄደው። እኔ ኩክ አድርጌ አብላለሁ አለኝ። እንደ ኢትዮጵያ እንዳታስበው አለኝ። ይሄ ማለት ወንድየው ልጅም ይጠብቃል ኩክም ያደርጋል። እንደዚህ ካላደረግ ላይፍን አታጣጥመውም። አሜሪካ ላይ ባለውን ብለህ ካሰብክ ኩክ ማድረግ ፓሽን ሊሆን ይገባል። ኩክ ማድረግ የማትችል የሆነ ምናምን ነገር ወንድ ከሆንክ አይፈልጉም ሴቶቹ። እውነቴን ነው የምነግርህ። ወላሂ እኔ ክችን ገብቼ አላውቅም። ከአንድም ሁለት የሚያጸዳልኝ ልብሴን ምን የሚያስተካክል ምግብ ደግሞ ታማኝ የሆነ ሰው የሚያቀርብልኝ አለኝ። ብዙ ብር ደግሞ እንዳይመስልህ ጀስት 6,000 7,000 10 ምናምን ሺህ ብር ነው የምከፍለው ለዚህ ለሁለቱ። አሜሪካ ላይ አሁን $500 ከፍለኸው በየወር $500 እየሰጠኸው እዛው አንተ ጋር እየተቀመጠ እዛው እየኖረ $500 ከፍለኸው ምግብ እያበሰለልህ የሚኖር ሰራተኛ የለም። ከዚህ በላይ ያገኛለህ። ለምንድን ነው አንተ ጋር ሰራተኛ የሚሆነው? ስለዚህ ምን ልላችሁ ነው ወንድሞቼ፣ እኛ እንደምናስበው አሜሪካ ውስጥ ነገሮች በጣም አልጋ በአልጋ የሆነ ነገር እንዳይመስላችሁ። ኔቨር ኤቨር ኦፍ ኮርስ በጣም መማር የምትችልበት
መሻሻል የምትችልበት ሰርተ ደግሞ መለወጥ የምትችልበት ሁሉም ነገር በቃ የላይፍ ኦፖርቹኒቲ ያለው እዛ ሀገር ነው። ግን በሆነ አይነት ሁኔታ ግን ሳታቀው ወይ ለዚህ ሆነ ወይ የሆነ ነገር ሆነ የ3 ወር ወይ የ6 ወር የክሬዲት ጉዳይ ያለ መክፈል ለዚህ መሆን በአንድ ስራ ብቻ ምናምን ከተበላሸ ነው አለቀልን። ላይፍን የማበላሸት እድልህ በጣም ሰፊ ነው። ላይፍን የማስቀጠል እድልህን በጣም ሰፊ ነው። ጀግና ወንዶች ደግሞ አሉ ሰርተው ቤት አጽድተው ጽድት አድርገው በቃ እንደዚህ አይነት ሰዎችም አሉ። አንድ ጓደኛዬ ምሳ ልጋብዝህ አለኝ። የት ነው የምትጋብዘኝ አልኩት። ቤት ማለት ባለትዳር ስላልሆነ ባለትዳር አይደለህ አንተ? ኖ ባለትዳርማ አይደለሁ